ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 24 10ኛ ወር 2018 ዓ.ም ነው። ቪዲዮ ደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። የዛሬው ቪዲዮ የአቶ አብይ አህመድን የ8 ዓመት ከጋዜጠኞች ጋር ያደረገውን ቃለ መጠይቅ ነው የማቀርብላችሁ። በነገራችን ላይ አቶ አብይ አህመድ ማለት ነው እስካሁን ድረስ ማለት ነው በዓለም ደረጃ ተደማጭና ታዋቂ የሆኑ ሚዲያዎችን እስካሁን ድረስ ፊቱ ላይ አድርጎ ቃለ ምልልስ አላደረገም። ስለሚፈራ ስለሚሟገቱት ማለት ነው። ስለሚሟገቱት ለምሳሌ ሲኤንኤን፣ ቢቢሲን፣ አልጀዚራን የሚባሉ ጋዜጠኞችን ወደ አጠገቡ አያመጣቸውም። እንግዲህ 8 ዓመት ሙሉ አንድ የሀገር ጠቅላይ ሚኒስትር ለዛውም የኢትዮጵያ ከውጭ ሚዲያዎች ጋር አንድም ቃለ መጠይቅ አላደረገም። አንድም። ምክንያቱም እነዛ ሞጋቾች ናቸው፣ አይፈሩትም። ልክ እንደ ጌታቸው ረዳ ያንተባትቡታል። የአልጀዚራው ጋዜጠኛ እንዴት አስታውስ ከሆነ ጌታቸውን ረዳን ሲጠይቀው አባባባባባ ያለ ጊዜ ማለት ነው ጌታቸው ረዳ። እንደዛ ሆኖ አብይ አህመድ ለውጭ ጋዜጠኞች ለውጭ ሚዲያ ጋዜጠኞች አንድም ቀን ቃለ መጠይቅ ሰጥቶ አያውቅም። ጋዜጣው መግለጫ ሰጥቶ አያውቅም። እዚህ ሀገር ውስጥ አሉ ሁል ጊዜ የሚጠይቁት ጥያቄ ይጻፍላቸዋል። ለነሱ ይሄን ጠይቁ ከዚህ ውጭ እንዳትጠይቁ ተብሎ ተጽፎ ይሰጣቸዋል። ከዛ እንደማይታወቅ ምናምን ይቀርብለታል አብይ አህመድ። እነ አሉ ጅላጅሎች አሉ ኢትዮጵያ ውስጥ ያሉ በጣም ጅላጅሎች ማለት ነው። ጋዜጠኛ መሆን ቀርቶ ጋዜጠኝነት ሙያ ምን እንደሆነ ያረከሱ ያወረዱ በሆዳቸው ያደሩ ሆዳሞች ይቀርባሉ እነሱ። ከዛ የተሰጣቸው ጥያቄ አለ። ያን ጥያቄ አንዲትም ከቃላት አንዲትም ሳይጨምሩ ማለት ነው አንዲትም ሳይጨምሩ ቀጥታ መልሱ ተዘጋጅቶ ይጠብቃቸዋል። ያችን ጠይቀው ለህዝብ ያ ይለቀቃል። ከዚህ ውጭ አብይ አህመድ እስካሁን ድረስ ከሲኤንኤን፣ ከቢቢሲ፣ ከአልጀዚራ እና ከመሳሰሉት ታዋቂ ጋዜጠኞች ጋር እና ሞጋች ከሆኑ ጋዜጠኞች ጋር ቃለ መጠይቅ አላደረግም እስካሁን ድረስ። አለ የምትሉ ከሆነ አሳይ። ይሄ ደግሞ ደካማነቱን ሌባነቱን ምንም ነገር ሀገር መምራት የማይችል ደነዝ መሆኑን ያመለክታል። ምክንያቱም የውጭ ጋዜጠኞች እንደ ኢትዮጵያ ጋዜጠኞች የሚፈሩ አይደሉም። በዓለም ሕግ ሲመጡ የጋዜጠኞች ማህበር ምናምን ሪፖርት ተደርጎለት አውቆ እዛ ኢትዮጵያ ውስጥ ሲመጡ የሆነ የህግ ከለላ ተሰጧቸው ነው የሚመጡ። ስለዚህ የፈለጋቸው መጠየቅ ይችላሉ፣ የፈለጋቸውን ማለት ነው። እንደዛ ስለሆነ አብይ አህመድ እስካሁን ድረስ ለውጭ ሚዲያዎች የሰጠው ጋዜጠኛ የለም። አንተ ሌባ፣ አንተ ደንቆሮ፣ አፈር በላ። በአፍንጫህ ነው የምደፋህ እንደ ቅቤ እንደ ባዶ ጀሪካን በአፍንጫ እንዲህ ዘቅዝቄ ነው የምገርፍህ። ዘቅዝቄ ማለት ነው። ፈሳ ፎሎም አድርጉት። ዛሬ እውነት መነጋገር ስላለብን እውነት መነጋገር አለብን ማለት ነው። በምን ላይ ነው እውነት የምንነጋገር ካላችሁኝ ስለ ወልቃይት ዘብ የሚል አንድ ደናቁራን የተሰበሰቡበት አሉ። ስለዚህ እነሱ ምንድን እየሰሩ እንደሆነ በደንብ መነጋገር መቻል ስላለብኝ ማለት ነው። በነገራችን ላይ የወልቃይት ዘብ ተብሎ የተቋቋመው በቀኝ ገዢዎች እየተገዛ ያለ መዋቅር ነው። ለምሳሌ እነ ኮሎኔል ደመቀ በወልቃይት ወይም የተከዜ ዘብ ብለው ያቋቋሙት መዋቅር በአሁኑ ሰዓት በቀጥታ በብልጽግና ጀነራሎችና በአብይ አህመድ በወጠጤውና በጎበዝ አለቃው በብልጽግና ጎበዝ አለቃ የሚመራ ኃይል ነው እና ምን እየፈጠረ ነው በአማራ ፋኖ ብሔራዊ ንቅናቄ ላይ ምንድን ያክል ጫና እያደረገበት ነው በሚለው በደንብ ዛሬ ልነግራችሁ ፈልጋለሁኝ። እንደሚታወቀው ወልቃይት የኮሪደር የሚባለው ቦታ ነው። ከምርቱና ከሰሊጡና ከሌሎች ከአንዳንድ ኢትዮጵያ ውስጥ ከሚያበረክተው አስተዋጽኦ ውጪ የኮሪደር ቦታ ነው ማለት ነው። ስለዚህ ያ ወልቃይት ጠገዴ በአማራ ፋኖ ብሔራዊ ንቅናቄ እግዣ ነው ማድረግ የነበረበት። ከዚህ ውጪ ግን ጸር ሆኖ በአሁኑ ሰዓት የአማራ ፋኖ ብሔራዊ ንቅናቄን በዛ አካባቢ እንዳይንቀሳቀስ በማድረግ ካገዛጉዙ ጋር ወግኖ እንዳልኳችሁ ማነቆ ሆኖበታል ማለት ነው። ስለዚህ ወልቃይት ጠገዴ ኮሪደር ከመሆኑ አንጻር በዛ በኩል አንዳንድ ለፋኖ የሚያስፈልጉ ነገሮችን ለማስገባት እጅግ በጣም አስፈላጊ ቦታ ነው። በትጥቅ ሊሆን ይችላል፣ በሎጂስቲክ ሊሆን ይችላል፣ በሌላም ነገር ሊሆን ይችላል። በደንብ ለአማራ ፋኖ ብሔራዊ ንቅናቄ የመግቢያ ኮሪደር ሆኖ የሚጠቅመውን በር በአሁኑ ሰዓት የተከዜ ዘብ በሚል አብይ አቋቁሞ በነ ሆዳሙ
የኮሎኔል ደመቀ ሆዳምና አጎብዳጅነት እንዳልኳችሁ ለአማራ ፋኖ ማነቆ ሆኖ ተቀምጧል ማለት ነው። ስለዚህ ይሄ ወልቃይት ማነው የተከዜ ዘብ የተባለው ከአማራ ፋኖ ጋር ቢሰራ ኖሮ የአማራ ፋኖ እስከዛሬ የት በደረሰ ነበር። አዎ እንዳልኳችሁ ሱዳን በዛ በኩል አለ፣ ኤርትራ በዛ በኩል አለ። ብዙ በር ያለው ቦታ ስለሆነ አንዳንድ ገዝተንም ሆነ በተለያየ ምክንያት የሚመጡ ማቴሪያሎች ለፋኖ የሚጠቅሙ ማቴሪያሎች እንደ ልብ ማስገባት ይቻል ነበር። ነገር ግን ያገዛዙ ጋሻ ጃግሬ ሆኖ እያገለገለ ያለው ወልቃይት ማነው የተከዜ ዘብ ተብሎ የሚተቋቋመውና የኮሎኔል ደመቀ ድንቁርና በመብዛቱ ምክንያት ዛሬ የጸገዴ የወልቃይት ህዝብ ምንም ጥቅም ባላገኘበት ነፃነት ተከብሯል እየተባለ እየተታለለ ልክ እንደ ድሮ እንደ ቲፒኤልኤፍ ነፃነትን አረጋግጠንልሃል፣ በቃ ማንነትህን መልሰልናል፣ በቋንቋ እየተናገርክ ነው፣ በአካባቢ እያረስክ ነው ምናምን እየተባለ በእጅ አዙር ግን የብልጽግና ኮሎኔሎች የበለጸጉበት እጅግ ሚሊዮኔር የሆኑበት ምናልባትም እዛ አካባቢ ያለውን ሪሶርስ በአጠቃላይ የአገዛዙ ጀነራሎች ሀብት ማካበቻ እና የኮሎኔል ደመቀ ደግሞ የብልጽግና ፈረስ ወይም ተጋላቢ መሆኑን በዛሬው ዕለት በደንብ አስረግጬ ልነግራችሁ ፈልጋለሁ። በእርግጠኝነት ተከዜ ተብሎ የተቋቋመው ኃይል ከ3 ከ4 ዝርያ ያላቸው በትክክለኛ ወደ አሸነፈበት የሚዞሩ ናቸው። በእርግጠኝነት ነግራችሁ ነገር አሁን የአማራ ፋኖ እዛ አካባቢ በብዛት ቢንቀሳቀስ ሁሉም ወደ አማራ ፋኖ አምኖ የሚገባ ነው። እንዳልኳችሁ የተከዜ ዘብ በአሁኑ ሰዓት እዛ አካባቢ የገነነበት ስለሆነ ሁሉም የተከዜ ዘብን ተቀላቅሏል። ይህ ምንድነው ምክንያቱ ካላችሁ ከተለያየ ከሁለት ሳይድ ዝርያ ያላቸው ልጆች በብዛት ስላሉ እዛ ችግር የለባቸውም ወደ አንዱ ለመገለባበጥ ማለት ነው። ወደ አንዱ ለመገለባበጥ ምክንያቱም ያም ቢያሸንፍ ዘራቸው ነው፣ ያም ቢያሸንፍ ዘራቸው ነው። ስለዚህ ዓላማ የላቸውም። ወደ አሸነፈበት የሚሄዱ ወደ ተከፈለላቸው የሚያምኑ የታጠቁ ኃይሎች ናቸው ማለት ነው። ይሄን የሚያደርገው ደግሞ ኮሎኔል ደመቀና ግብረ አበሮቹ ናቸው ማለት ነው። የሚዲያ ሰራዊት አለው፣ የታጠቀ ኃይል አለው፣ በአገዛዙ ይደገፋል። እዛ አካባቢ ያለውን የወልቃይትን ህዝብ ነፃ ወጣሃል ብሎ እያደነቆረው ያለ ነው። ነገር ግን የወልቃይት ማህበረሰብ በአሁኑ ሰዓት ምን ተጠቀመ የሚለው አንድም የሚባል ነገር የለም። በነገራችን ላይ ወልቃይት ላይ የብልጽግና መዋቅር ሙሉ በሙሉ አለ። ወረዳ አስተዳድሩ አለ፣ ዞን አስተዳዳሪዎች አሉ። አጠቃላይ ገጸሩ በሙሉ የብልጽግና ፖለቲካ እየተመዛበት ያለ ቢኖር ወልቃይት ጠገዴ ነው ማለት ነው። ይሄ ደግሞ የማን ችግር ነው ካላችሁ የኮሎኔል ደመቀ የደንቆሮ ማለት የደንቆሮ የኮሎኔል ደመቀ አቋም ስለሆነና የሱን ፖለቲካ እየነዛ ምክንያቱም እሱ በአሁኑ ሰዓት አዲስ አበባ ላይ ፎቅ እያሰራ ነው። ከጀነራሎች ጋር እኩል ሸር የሚያደርጉት የወልቃይት ማህበረሰብ ንብረት አለ፣ ሰሊጥ አለ። እንደፈለጋቸው ይሸጣሉ፣ እንደፈለጋቸው ያዘምራሉ፣ እንደፈለጋቸው ከአካባቢው ያለውን ሪሶርስ እነሱ ሙሉ በሙሉ ከጀነራሎች ጋር በመጠቀም ባለሀብት ሆኗል ማለት ነው። ስለዚህ በዚህ አይነት ነገር እየሰራ ስለሆነ ዞሮ ወልቃይት ወይም የጠገዴ ማነው የተከዜ ዘብ ተብሎ የሚቀመጠው ለአማራ ፋኖ እጅግ በጣም ማነቆ ሆኖ ያለ ድርጅት መሆኑን የአማራ ፋኖ አጠቃላይ የአማራ ህዝብ ማወቅ ይገባዋል። በአሁኑ ሰዓት ለአማራ ዋናው ጠላቱ ብልጽግና ነው። በድሮን በመድፍ በሞርተርና በድሽቃ እየጨፈጨፈ ያለው ብልጽግና ነው። እነሱ ግን ከብልጽግና ጋር ሸር አድርገው የብልጽግና መዋቅር በጣም የተስፋፋበት ኮሎኔል ደመቀ ዘውዱ የብልጽግናን የምርጫ ምልክት ስንዴን ምረጡ እያለ ፖለቲካ ሲነዛበት የነበረ ደንቆሮ ነው። አንድ ቀን ትጠየቃለህ ኮሎኔል ደመቀ አንተ ቡሽቲ